ሰላም እንዴት ናችሁ? ውዶች ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። እናንተስ እንዴት ናችሁ? ዛሬ ብለናል ቡና እንጠጥ። ዛሬ ከሚስ ነው ከሚስ ቡና ሀገራችሁን የምታስታውሱ ኢትዮጵያ የናፈቃችሁ ተጋበዙ፣ እንጠጣ፣ እንብላ ቡና። ሀገራችን ናፈቃችሁ? እንደዚህ መፈረሻ አላማራችሁም? ያማረው ይኖራል። የኢትዮጵያ ቡና መጠጣት ያማረ ይኖራል። ቀልብ እንዴት ታረጉብኝ ታዲያ? እናንተም ለዚህ እስከማይበቃችሁ ድረስ እና ይኸው ኢትዮጵያ ቡና እየጠጣን ነው። ምን ትላላችሁ? በትንሹ ከሚስን እያከበርን ነው ማለት ነው። ትዝታ ያለባችሁ አስታውሱ። ከሚስ ሀገራችን እንደዚህ ነበር። ከሚሱንም ሮቡንም ቡናው ያምራል። በትንሹ ምንም ቢሆን የኢትዮጵያ ነገር ያምራል። የት አልጭስ ጭስ ነው ወይ ታርገሽው አይውጣ እና የዛሬ ውሏችን ይሄን ይመስላል። የዛሬ ውሏችን ይሄን ነው። ከሚስ ማታ ነው። እኛ በተመቸም እንግዲህ ቀንም ማድረግ እንችላለን። ሆነ ማታም ያው ሐሙስ ነው። ከሚስ ነው። ከሚስ ነው፣ ግን ማታ ነው የተለመደው በኢትዮጵያ እና እንግዲህ ቀንም ሆነ ማታም ለከሚስ ነው ያፈላ ነው። እንግዲህ ከሚስን እያከበር ነው። እንዴት ነው ቡና ሙያ? ምርጥ ነው። ምርጥዬ ነው። ቆንጆ ነው፣ ግን ምርቃት የለውም። አረ መረቁ ወላሂ ላዚም ወይኔ አልሰማንም። መረቁ ወላሂ አላየንም፣ አልሰማንም። አረ መረቅ እስከሚበቃኝ ማን መንጀብዬ አገር ሰላም ይሁን። በነፃ እኮ ቡና አይጠጣም። አዎ ተመርቆ ምናምን ነው እንዴት ተብሎ እየመረቀ ነው። ፈንዲሻም እሱ ጋር መጣሁ። አፍልተሽዋል እንዲያብረሽ ነው ይሆን? ላድርግበት ትንሽ አድርጊበት። ለዛ እኮ ነው ያመጣሁት። አምጪውማ ደግሞ ለስኳር ታስቢያለሽ? ለረከሰ ስኳር ቡና ረክሷል። ታውቃላችሁ፣ ቡናውም ስኳሩም ሁሉም ነገር ርካሽ ነው እዚህ ሀገር። እንዲያፈሩ አብሽሩ። ወላሂ ሁሉም ተርፎ ያድራል። ኢትዮጵያ ኑሮ ውድ ነው፣ ውሸት ነው፣ ርካሽ ነው። እየበላን እየጠጣን ነው። ወላሂ ላዚም ሳንበላ ሳንጠጣ ውለን አድረን አናውቅም። ቤት ውስጥ ጥጋብ ነው፣ ወሬ ብቻ ነው የሚያስረባው እንጂ ሌላው ነገር ሁሉም ሙሉ ነው። እንዳፈሩ አፍሩ። ያምራል ሀገራችን በትንሹም በትልቁም ቢሆን መች እንደ ሀገር እንደሚይ አላጨሽውም እኮ ጭሶ ሳጠፍቷ ምስ አላለሁ የለውም ይጨሳል። ይሄው ጭሱ ወይት አለ ፈንዲሻውም አጨሽ እንጂ ዲያቦውን እያስተፈከፍሽብን ነው አይደል? እንደሚሻለው ዘንድሮ ጋር ወይ ልጅ አድርቅ ነው እዚህ ታደርቀኛለች። ቡና ማፍላት እንኳን ማችልኝ ልጅ ቡና እንኳን በቅጡ ማፍላታችን ሳላገባ ቶሎ ብለሽ ያስለምጂኝ እኮ። አሁን ሙያ በስልክ ነው እና ከእናት ያን ያክል አይጠበቅም። ቢሆንም ስልኩ ላይ ነው። የእናት ሙያ ነው የሚፈልገው እኮ። አዎ የሚፈልገው የእናት ሙያ ነው። ኦሪጂናል እሱ ነው። አሁን ይሄ እኮ ኮፒ ነው። ታዲያ ኮፒራይት ሙያ ኮፒራይት ያሳያል። ሰማና ሁለተኛ የለውም እንደ ቡናው የለም ሁለተኛ ሶስተኛ አወል ወይ ነው ማን ይሄ
እስቶብ ለኩሻ ከሆነ አይቀር እሺ። ጠጭ ቡናው ሳይበርድ እንዴ እያጨሙ አቀስ ምን አሁን ቡና ቁርስ ነው ላይ እንጂ እየበላም ሰው ነው ያለበት። በባዶማ ጥሩ አይደለም። ለዛ ብዬሽ እኮ ነው ቡናው ሲጥም ወዙ ጣዕምናው ሽታው ራሱ ያጠግባል። ሀገራችንን ሰላም ያርግልን። ዘንተን ወተን እንድንገባ እንጂ ኑሮ አያስጨንቅም ውዶች። ኑሮ ርካሽ ነው። ዘና በሉ፣ አትጨናነቁ። ይበላል፣ ይጠጣል፣ ይለበሳል፣ እንደፈለጉ ዘና ነው የሚሉት። ውሸታቸው ነው። ኑሮ ተወዶ እንደዚህ እኮ ነው እንደዚህ እኮ ነው ዋሽተው ነው። የለም አልተወደደም፣ ርካሽ ነው። በረካ አለው። ቡናው በወፍራሙ፣ ፈንዲሻው እንዲሁ በቁና ሁሉም አለ። ድሮ እንደምታውቁት እንዳይጨንቃችሁ አብሽሩ። የሚጨነቅ ብዙም ያስባል፣ ግን ላ ዝም ብለው ነው። ብዙ ቦታ አትስጡት። ይበላል፣ ይጠጣል፣ ይለበሳል። ያው የዕለት የዕለት ኑሮ ይኖራል ማለት ነው። የትም ቢሆን የዕለት ኑሮ ነው የምንኖረው። ምንም አያስፈራም። እና ሁሉም ነገር ይኸው ይበላል፣ ይጠጣል። ከዚህ የዘለለ ምንም የትም ቢካሄድ የትም አይደረግም። ያው ለመብላት ለመጠጣት ነው። እና አብሽሩ ውዶች፣ ቡና ጠጡ። ሁለተኛውም እየተፈላ ነው። አወሉ መሰለኝ ያለቀው። ቀስ እያሉ ይዲያ ነገር ገና ጎጆ ወጭልን፣ ግን ረከቦቱ ምንም ያው እንደምታውን ነው። ነገሮች እስከሚስተካከሉ ሰው ባለው አዎ ባለው ነው። ሰው ባለ ያጌጣል፣ ያምራል። እንደዚህ በቀላሉ ቀለል አድርጉ። ሙላዚም ረከቦት፣ ሙላዚም ጀበና፣ ሙላዚም በትንሹ ዘና በትንሹ መደሰት። አይሽ እንደማይመች ቦታ አይመችም ብዬሻለሁ። ቤቱም ጠቦናል እንግዲህ እስከምንሰራ ነው። ቤቱን ነው ትንሽ ቀነስ ያርግና ኑሮ እንሰራታለን። አንዳፍቱ ኑሮ ቀነስ ሲያደርግ ደግሞ አሁን በእንጨት አትስሩ እያሉ ነው። ደግሞ እኮ ይወደዳል። ወደዛ ሲዞር ሰው ሁሉም ይጨምራል። ስንት ዓመት ይቆያል? ይቆያል ማለት ይሆን? ኧረ ጉድ! ኧረ አይቆይም። ያው ነው እንጨቱስ በሲሚንቶ ይገርፍ የለ። በይ እንጂ ፈንዲሻ ለማን ነው የምታኖሪው? ሀቢቦች ይኸውላችሁ እንግዲህ እስከዚህ ድረስ ከጋበዝናችሁ አይበቃም? ይበቃል። ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉ። ሰወዳችሁ